ሂድና ቀንዲሉን በገመዱ ልክ አድርገው፣ ሳይነጋ በፊት እመለሳለሁ። እንዲህ አይነት ታላቅ ነብይ አምሳያ የሌለው ስብዕናና ፍጹም የተለየ ከሆነ ቤተሰብ እንደሚወጣ ይሰማኛል። የተለየ ስል ሲወርድ ሲዋረድ የነብይነትና የንጽህና ታሪክ ያለው ማለቴ ነው እንጂ ንጉሣዊ ቤተሰብ ማለቴ አይደለም። አልመሲህ የሚወለደው ያለ ጥርጥር ከአይሁድ ነቢያት ቤተሰብ ነው። ስለ አልመሲህ እንዲህ አይነት ነገሮችን ሰማ ለመጀመሪያ ጊዜ ነው። ለምንድን ነው ግን የግድ ከነቢያት ቤተሰብ አብራክ መውጣት ያለበት? ምክንያቱም ነቢያት ለዓለም የመለኮት እዝነትና በረከት ሰበቦች ናቸው። እንዲሁም ከመጀመሪያው ምንጭ ጋር የሚያገናኝ ንጹሕ የዘር ሰንሰለት አላቸው። የዓለም እዝነት ማዕከሎችም ናቸው። እንድታውቀው ያክል ሁላችንም በጉጉት የምንጠባበቀው የመጨረሻው ዘመን ነቢይ ነው። ለምድራችን የመጨረሻው መልእክተኛ ይሆናል። አልመሲህ የዳዊት ልጅ ይሆናል ነው የምትለኝ? ነገሩ ምን ያህል ቀላል እንደሆነ አያችሁ። ነገሩን እንዲህ ከማወሳሰብ ሁላችንም በመጀመሪያውኑ ከዳዊት ቤት በር ላይ ብንቆም መልካም ነበር። ያለ ጥርጥር አብዛኛው ሰው የሚያውቀው ጉዳይ ነው። ዳዊት ከአይሁድ ሕዝብ ውስጥ ብዙ ቤተሰብ አለውን? አረ ጥቂቶች ናቸው። ከመካከላቸው ያረገዘች እንስት አለችን? አላውቅም። ይህን እንዴት ላውቅ እችላለሁ? ኢየሩሳሌም ውስጥ የምታውቃትና የነቢይ እናት ባህሪ የሚታይባት ከሌሎች ሴቶች ለየት ያለች ወይም በህብረተሰቡ ዘንድ በምትሠራው ተአምራትና በረከቶች የምታውቃት ሴት የለችም? እንዲህ አይነት ልዩ ሴት አታውቅም? ብሪክለስ መልስልኝ እንጂ ይህቺን ሴት አታውቅም? በጣም አመሸን። ሁላችንም ደክሞናል። አሁን አረፍ ብንል ይሻላል። መልስልኝ እንጂ የምትላትን ሴት አላውቃትም። ማወቅ ብቻ ሳይሆን ትፈራላታለህ ብሪክለስ። ማን እንደሆነች እንዳትታወቅ ትፈራለህ። ይህን ቃል ከየት አመጣኸው? ፊትህ ነዋ። ፍቅር ልክ ከብርሃን እንደተከተበ መጽሐፍ ፍንትው ብሎ የሚታይ የሰው ልጅ ባህሪ ነው። እኔ ሮማዊ ነኝ። የማመልከውም የእኛን አምላክ ነው። የእናንተን እምነት አላምነው። አሁን እንዴት ፍቅር? እባክህ ተቀመጥ ብሪክለስ፣ እባክህን። ተቀመጥ። ትላንት የሚገርም ሕልም አየሁ። አንድ ንጉሥ ይመስለኛል ደም በለበሰ መንገድ ላይ በክብርና በኩራት ይራመዳል። ያ ደም ያለ ጥፋታቸው በግፍ የተገደሉ የቅርብ ሰዎች ደም ነው። በእርግጥ ትእዛዝ የምቀበለው ከሄሮዶስ አይደለም። ቢሆንም ግን የሁሉም አይሁዶች ንጉሥና ገዥ እንደሆነ አምናል። እኛም ከፋርስ የመጣን አዋቂዎች ነን፣ እንግዶችም ነን። ስለዚህ በዚህች ሀገር የውስጥ ፖለቲካ ጣልቃ አንገባም። አታስብ። እያወራን ያለነው ስለ ሕልም ብቻ ነው። ይህ ደግሞ ማንኛችንንም ቢሆን በኃላፊነት የሚያስጠይቅ አይደለም። ምን ትላለህ ብሪክለስ? ስለ ሕልም ማውራታችንን ብንቀጥል አይከፋኝም። በሕልሜ ያየሁት ንጉሥ ፀሐይ እስክትወጣ ድረስ የሚጠብቅ ይመስል ነበር። ወዲያውኑ እንዳያት
ቀስቱን አወጣና ወደ እሷ ደገነ። እንዳለመታደል ሆኖ እኔ ደግሞ ወደ ፀሐይ ቀስቱን ለደገነ ለማንኛውም ንጉሥ መሳሪያ መሆን አልፈልግም። ንጉሡ በባህሪያቸው አንተ እንደምትለው አይነት ናቸው። ስለዚህ ፍለጋችንን አቁመን ወደ ሀገራችን መመለስ አለብን። እንሂድ፣ መሄድ ይሻለናል። የመጣንበት ሀገር ምንም ያህል ሩቅ ቢሆንም መመለስ የተሻለ ነው። አልመሲህን ለማየት ጓጉቼ ነበር፣ ግን አልተሳካም። ሁላችንም ወደ ኢየሩሳሌም እንመለስ። ታላቁ ምኞታችን እንደመከነ ማወጅ አለብን። ለሄሮዶስ አልመሲህን እንዳጣነው እንነግረዋለን። ይሄ ደግሞ ሐሰት አይደለም። ከዚያ በኋላ ሁሉም ነገር ያበቃል። እናንተ ሮማውያን በፍቅር አምላክ ታምናላችሁ ይባላል። እውነት ነው? እኔ በምንም ነገር አላምንም። በእርግጥ ሮማዊ ነኝ። ቢሆንም ግን የራሴን ሐሳብና ፍልስፍና ነው የምከተለው። ይህንን ያደረግከው ታዲያ ለምንድን ነው? የእርሷ ውለታ አለብን። ለእኔና ለባለቤቴ ትልቅ ውለታ ውላልናለች። ሴት ልጄ ታማ በእርሷ ሰበብ ፈውስ አግኝታለች። ሲበዛ ጥሩ ሰው ነህ። አንድ ሮማዊ የጦር መሪና 3 የፋርስ አዋቂዎች ይህችን እናትና ልጇን ከማንም በላይ የሚወዱ ሰዎች ወገኖቹ ለዚህ ልጅ ምንም ደንታ ባጡበትና ግድ በሌላቸው ሰዓት እነሱ እሱን ለማየት እጅግ ጓጉተዋል። ይህ ኮከብ ከበስተጀርባው ብዙ ነገሮችን አስከትሏል። ምናልባትም ከመርየም መሶር ጋር ግንኙነት ይኖረው ይሆን? ፋርሳውያን ኮከብ ቆጣሪዎች ይህ ኮከብ የአልመሲህ ኮከብ እንደሆነ ይናገራሉ። ጥልቅ ፍርሃት እየተሰማኝ ነው። ከዚህ በፊት ሞችን ተረስቼው የነበርኩ የት ደበቃችኋት? ባልሽ ዘከሪያ ነብይ ነኝ የአምላክ ድምጽ ሰማለው ማለቱ አልበቃ ብሎ መርየም ምን ወንጀል ብትሰራ ነው የደበቃችሁ? መርየም ምንድነው ያገኛት? ችግሯ ምንድነው? ቤተ መቅደሱን ስትለቅ እጇን ከደረቷ ላይ ያሳረፈችው ለምንድነው? ለምንድነው ዩሱፍና ዘከሪያ በየቤቱ እየገቡ የሚፈልጓት? ንገሪኝ ኤልሳቤጥ፣ ያጋጠማትን ንገሪኝ። ለምንድነው ስለርሷ ምንም ነገር ያላወቅነው? መርየም የት ናት? ንገሪኝ። መርየም ወደ ሌላ ሀገር ሄዳለች። ወደ ሌላ ሀገር ሄደች?
ተደብቃ ወዴት እንደሄደች ንገሪ። መርየም እናንተ መሰሎች ሰልችታችኋታል። ከእርሷ የምትፈልጉት ምንድን ነው? ለምን አትተውንም? መተተኛ ሴት እንድትሰወር የረዳችኋት አንቺና ያቀጣፊ ባልሽ ናችሁ። ሳናገኛት አንቀር። የደበቃችሁት የወንጀል ሚስጥር ሁሉ በቅርቡ ፍርጥርጡ ይወጣል። ኤልሳቤጥ፣ ምን ለማለት ፈልገሽ ነው? የትኛው ወንጀል? አምላኬ፣ መርየምን እዘንላት፣ ይህችን እንስት እዘንላት። በዚህች ዓለም ላይ ብቻዋን ናት፣ የተገፋች ናት። እንደምን ዋልሽ? እንደምን ዋልክ? እሸት ተምር አምጥተሃል? ሐሰተኛ ነቢይ ከዚህ በፊት ሞችን ተረስቼው ነበርኩ። መርየም የሚለው ስም ሰው ባይሰማውና ማንም ባያውቃት
መርየም ምን ተፈጠረ? አምላክ የተመሰገንኩን አምላክ የተመሰገንኩን ኤልሳቤጥ ምን ሆነ? ኤልሳቤጥ አልመሲህ ተወለደ። መርየም እመቤት መርየም የአምላክ ቃል የተባረከ ይሁንልሽ። ያስቸገረሽ ነገር ምንድነው? ረሃብ፣ ጥማት? ወደ እግርሽ ስር ተመልከቺ። ፈጣሪ ውሃ መንጭቶልሻል። አምላክ እንዳረሳሽና እንዳልተወሽ አየሽ መርየም። እነሆ ጥምሽ እስኪቆርጥልሽ ድረስ ከርሱ ጠጪ። መርየም አሁንም እንዳዘንሽ ነሽ። ከአጠገብሽ ያለውን የተምር ዛፍ ንቅንቂው፣ እሸት ተምር ያረግፍልሻል። አየሽ፣ አምላክ የተምር እሸት ባዘሉ ዘለላዎች ሞላት። መርየም አልመሲህን ጥሩ አድርገሽ ታጠቢ ዘንድ ተምሩን ተመገቢ፣ ደስም ይበልሽ። ብዙ ተመገቢ፣ ከፊት ለፊትሽ ረጅም መንገድ ይጠብቅሻል። ወደ ኢየሩሳሌም መመለስ አለብሽ። ወደ ኢየሩሳሌም? ይህን ልጅ ይዤ እንዴት ሆኖ? ማንም እኮ አያምነኝም። የሆነ ይሉኛል። የአምላክ ፈቃዴ ከሆነ ግን በደስታ ፈጽመዋለሁ። ለእርሱ ምን ጊዜም ታዛዥ ነኝ። ወደ ከተማዋ ስትመለሺ ማንንም አታናግሪ። ሰው ስታገኚ ለአዛኙ አምላክ ጾም ተስያለሁ በይ። ልጅሽ በአምላክ ፍቃድ ያናግራቸዋል። ና ራስህ ተመልከት። ይህ የሆነው ዛሬ ጠዋት ላይ ነው። ከአገልጋዮቹ አንዱ አስፈሪ ድምፅ እንደሰማ ተናግሯል። ኢፍራኤል፣ ይህን ነገር ሌላ ሰው እንዳይሰማ አንተው ራስህ ኃላፊነቱን ውሰድ።
እንግዳ ነገር ነው። ማታ ያጅረታማ ኮከብ ሰማይ ላይ ታየ። ዛሬ ደግሞ በቤተ መቅደሱ ላይ ይህ መሰንጠቅ ደረሰ። ይህ ጉዳይ ከቤተ መቅደስ ውጭ መሰማት የለበትም። እንዲያስተካክሉ ቶሎ እዘዛቸው። ምን እንደተፈጠረ አላውቅም። ታላቅ ነገር እንደተከሰተ ብቻ ነው የማውቀው። አምሳያ የሌለው ዓለማት የተርገፈገፉላት ክስተት እውን ሆኗል። ከዚህ በላይ የማውቀው ነገር የለኝ። ኤልሳቤጥ ያህያን ይዘሽ ወደ ሌላ ከተማ ሂጅ፣ ወደ ቤተልሔም ወይም ወደ ናዝሬት። ዩሱፍ ደግሞ መርየምን እንዳገኘናት ከዚህ አካባቢ አርቀ ለመውሰድ ተዘጋጅ። ዝግጁ ነኝ መምህር። አንተ ዘከሪያ ምን ትሰራለህ? ተቃዋሚዎቻችን ቁጣቸውን በእኔ ላይ በማራገፍ አንቺንና መርየምን ይዘነጓችሁ ዘንድ በቤተልሔምና በገሊላ መሃል ሆናለሁ። አይሆንም፣ ብቻህን አንተውህም፣ ካንተ ጋር እንሄዳለን። ስለ ያህያ ነው ማሰብ ያለብሽ። አምላክ ለታላቅ ጉዳይ ይህን ልጅ ለግሶናል። እኔ እንደሆንኩ ከሞት አፋፍ ላይ የምገኝ አዛውንት ነኝ። ዓለም አታጓጓኝ። እናንተ ደህና እንድትሆኑልኝ ብቻ ነው የምፈልገው። እንሂድ ዩሱፍ። አምላክ ይከተላችሁ። ተመልከቱ፣ እዚያ ላይ አንዲት ሴት ከነ ልጇ። መርየም ናት? አዎ መርየም ናት፣ ግን ሕፃን ልጅ ተሸክማለች። በቅፋ ልጅ ይዛለች? አርያን የሻ ፈጥናችሁ ሂዱና ለአሰካር መርየም ልጇን ተሸክማ ወደዚህ እየመጣች መሆኑን ንገሩት። ለሁሉም ሰው ንገሩ። ቶሎ በሉ። መርየም እመቤት አስቴር የት ነሽ? ቶሎ በይ፣ መርየም ልጇን ይዛ እየመጣች ነው። ሁሉም ሴቶች እንዲመጡ ቶሎ በይ፣ ፍጠኝ። የካህናት ትእዛዝ ነው። ሁሉም ሴቶች ይምጡ፣ ሁሉም ሴቶች። ጌታ ያሳካር፣ ጌታ ያሳካር። ጌታ ያሳካር፣ ሰዎች፣ ጌታ ያሳካር፣ መርየም ከነ ልጇ ወደ ከተማ እየመጣች ነው። ይህን ዜና ለሁሉም ካህናት ንገር። ይህ ሁሉ ነገር ዛሬ ያበቃ ይሆን? ሰዱቃውያን መጥተዋል። ይህ ወሬ እውነት ነው? ሰዱቃውያን ከጎናችን ናቸው። ከሁሉም የአይሁድ ጎሳዎች ውስጥ ሁከትንና ብክለትን ለማስወገድ በአንድነት እንቆማለን። እንግዲያው እንሂድ። ምን ተፈጠረ? የሚጠብቁት ሰው አለ እንዴ? አላውቅም። ታገሱ፣ ታገሱ፣ ጥቂት ታገሱ። ወደ ኋላ ተመለሱ። መርየም እየመጣች ነው። በእርሷ ላይ አምላካዊ ሕግ ተፈጻሚ ለማድረግ ራሳችንን አዘጋጅተናል። መርየም ያቻትና
እርሷው ናት። ከነ ልጇ ነው የመጣችው። እርሷን ከነ ልጇ ነው የመጣችው። አዎ ሰው ናት። ተመለሰች። ቅድስት መርየም በመጨረሻ ወደኛ ተመለሰች። ብቻዋን ግን አይደለም። ይህ ልጅ አንቺ ነው። ይህ ልጅ የራሷ መሆኑን እርሷ ራሷ አጽድቃለች። ያለ ጋብቻ ነው የወለደችው። ጉድ እኮ ነው። አይሆንም፣ አይሆንም መርየም፣ ለምን ይህን ፈጸምሽ? ተስፋችን እኮ አንቺ ብቻ ነበርሽ። ይህ ውርደት ምንድን ነው መርየም? ዘከርያ ይህን ጉድና ይፈረው። ለማመን የሚከብድ ነገር ነው ያመጣሽብን መርየም። ኃጢአተኛ ነሽ፣ ኃጢአተኛ። የማየው ጉድ ምንድን ነው መርየም? አይኖቼን እንዴት ልመናቸው? አይኖቼን ማመን የሚቸግር ነገር አይደለም። ሰይድ ይላል አታላይ ናት አላልኩም ነበር? በአስመሳይ ባህሪዋ ሁሉንም ሰው አታለለች። ንጽሕት ብጽሕት መስላ ታየች። ዛሬ ግን ይህን ጉድ ለማየት በቃን። በቅፏ ልጅ ተሸክማ ተመለሰች። የኃጢአት ፍሬ የአይሁድ ሕዝብ ወዮለት። ወራዳ መርየም፣ ምንድን ነው የሆነው? የት ነበርሽ? መርየም የነቢዩ ኢምራን ልጅ። አባትሽ ክፉ ሰው አልነበረም፣ እናትሽም አለኔነት የለባትም። መርየም ምን አይነት ነውር ነው ያመጣሽብን? ልናቃጥላት ይገባል። የቀሳውስት ሴቶች የዚህ አይነት ወንጀል ከፈጸሙ ቅጣታቸው ይህ ነው። አዎ መቃጠል አለባት። አይሆንም፣ አይሆንም። ከኃጢአት ሊያነጣት የሚችለው እሳት ብቻ ነው። መርየም ተናገሪና ራስሽን ተከላከይ። ተናገሪ እንጂ ልክ እንደ ጾመ ሷ እንደውታውን ቆልፋ አታየትም? ማንም በሷ ቦታ ቢሆን ይህንኑ ነው የሚያደርገው። እባክሽን መርየም ዝም አትበይ። ዝም በል ዘከርያ፣ አንተ ነህ ይሆን? መጀመሪያውኑ በአስመሳይ ባህሪዋ እንድታታልለን ባንፈቅድ ኖሮ ይህ አሳፋሪ ክስተት ባልተፈጠረ ነበር። አምላክ ፊትህን ያጥቁረው። አምላክ የሁላችሁንም ፊት ያጥቁረው። እንዴት ያለ መረጃ ትወነጅሏታላችሁ? በዚህ ምድር ላይ ካሉ እንስቶች ሁሉ በላይ ንጹሕ ነው። አምላክ ያንተን ፊት ያጥቁረው። በእስራኤል ልጆች ቤተ መቅደስ ውስጥ ይህ ነውር እንዲከሰት ያደረግ አንተ አይደለ? ለምን አንድ ነገር አትናገርም? ሰይድ ይላል አንተም የዚህ ኃጢአት ተጋሪ ነህ አይደለም እንዴ? አዎ መቃጠል አለበት። መቃጠል አለበት። ሄሮዶስ በጣም ታሟል። መርየም ይህን ፈተና ከተወጣች ከከተማዋ ርቃችሁ ሰዷት። ምክንያቱም በየቦታው ወታደሮች አሉ። ልናቃጥላት ይገባል። ጾምሽን ፍችና ተናገሪ። በይኮ አንድ ነገር በይ። ማን ነው እንድትጾም ያዘዘሽ? ራስሽን መከላከል ስለማትችይ ነው ዝም ያልሽው? ይህ ነውር ከየት የመጣ ነው? ምን ማለትሽ ነው? ወደ ማን ነው የምታመለክችው?
እሱን እንድንጠይቀው ነው የምትፈልጊው? እየቀለድሽ ነው መርየም። ምን አይነት ቀልድ ነው የጀመርሽው? ይህንን ሕፃን እንድናናግረው ትፈልጊያለሽ? መርያም እብዶች መሰልንሽ እንዴ? ኃጢአትሽ አእምሮሽን አዛቦ መሰል። ይህንን እርጥብ ጨቅላ የምናናግረው እንዴት አድርገን ነው? ምን አይነት ጉድ ውስጥ እንደገባን አያችሁ? ከዚህ ከልጇ ጋር እንድንነጋገር ትፈልጋለች። ምን ትጠብቃላችሁ? በሏ አናግሩት፣ የምትፈልጉትን ጠይቁት። ሰይድ ሂላል፣ ሰይድ ሲድቅያ፣ ሰይድ ይርባም፣ ሰይድ ናታን፣ የተከበራችሁ ካህናት፣ ክቡራን የከተማው ነዋሪዎች፣ ክቡራን የአይሁድ ሕዝቦች፣ ወኔያችሁን አሰባስቡና የጠየቀቻችሁን አድርጉ። በእርግጥ ይህንን ተግባር ለመፈጸም ትልቅ ጀግንነት ይጠይቃል። ግድ የለም ተዉት። ይህንን ተግባር እኔው ራሴ እፈጽመዋለሁ። አዎ እናንተን ወክዬ እኔው አደርገዋለሁ። እናንተን ወክዬ እኔ አናግረዋለሁ። አንተ ልጅ ማን እንደሆንክና ከየት እንደመጣ ሁሉም ያውቅ ዘንድ ራስህን አስተዋው። በዚህ ጊዜ ሕፃኑ ከእናቱ እቅፍ ውስጥ ሆኖ እንዲህ ሲል ተናገረ። እነሆ እኔ የአምላክ አገልጋይ አልመሲህ ነኝ። አምላክ መጽሐፍ ሰጥቶኛል፣ ነቢይም አድርጎኛል። ባለሁበት ቦታ ሁሉ የተባረክኩ አድርጎኛል። በሕይወት እስካለሁ ድረስ በስግደትና በምጽዋት አዞኛል። እናቴን እንድታዘዝም አዞኛል። ወሰን አላፊና ኃጢአተኛ አላደረገኝም። የተወለድኩ ቀን በእኔ ላይ ሰላም ሰፍኗል። ስሞትና ሕያው ሆኜ ስቀሰቀስም ሰላም ይሰፍንብኛል።
መርየምንና ልጇን ለዓለማት ምልክት አደረግናቸው።